አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን ዲያቆናት፣ የተከበራችሁ የደብራችን የሰበካ ጉባኤ አባላት፣ የተከበራችሁ የደብራችን መዘምራን፣ በዚህ ቅዱስ ዕለት በዚህ ቅዱስ ስፍራ እግዚአብሔር ወዷችሁ በዚህ ቦታ የተሰበሰባችሁ ኦርቶዶክሳውያን ልጆቻችን በኃያሉ እግዚአብሔር ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ ነው። እንግዲህ ከዚህ በኋላ እንዴት አላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት በየጊዜው በየሰዓቱ ጠብቆ ነፍሳችን ከስጋችን ጋር በደስታ የምንኖርበትን እድልና ጊዜ ስለሰጠን የተመሰገነ ይሁን። እኛ ያገኘነው ጸጋ እንደቀላል ልናየው የሚገባ አይደለም። እኛ በዝማሬ ከዝማሬ አልፎ በነፃነት ነው እየኖርን ያለነው። ይህን ነፃነት አተው በሰው ሰራሽ በተፈጥሮ ችግር መከራ ላይ ስቃይ ላይ ያሉ አሉ። እኛም ደግሞ እግዚአብሔር በቸርነቱ ብዛት ይህንን እድል ሰጥቶናል። የተሰጠንን እድል ሁላችንም መጠቀም እንድንችል መንፈስ ቅዱስ ልቡናችንን ሊያነሳሳው መንፈስ ቅዱስ ይፍቀድልን። ሁሉም ነገር ተላልፏል። በዕለቱ የሚገባውን ዝማሬው፣ ትምህርቱ፣ ያሬዳዊው አገልግሎት በግጥሙ በተለይ ልጆች ያቀረቡት ግጥም እጅግ በጣም የሚያስገርም ነው። መጀመሪያ ላይ ከነሴት ተጀምሮ የቀረበው ሁሉም ግጥም በጣም የሚያስደንቅ የዚህን በዓል ዋና ዓላማው በስደት ሀገር ውስጥ ያሉ እናቶች በስደት ሀገር ውስጥ ሆነው አምላካቸውን የሚያስተምሩ ጠንካራ እናቶች የበዓል ውጤት ነው። ዛሬ የጌታችን የኢየሱስ ክርስቶስ መስቀል ሕሙማን እያዳነ ዓይን የሌለውን ዓይን እየሰጠ እያበራ ታሪክ እየሰራ ቢያስቸግራቸው ከሶስት ተራራዎች ተራራ የሚያክል ሶስት አይነት ጉድጓድ ተቆፍሮ ከዛ ጉድጓድ ላይ የሁሉም ሰው ከስሩ መስቀሉ እንዲደረግ ተደርጎ ሁሉም በሰፈር ያለ ሰው አዋጅ ታወጀ። አዋጁ በቤት ውስጥ ያለው ቆሻሻ ማንም ሰው እዛ ተራራ ላይ እየወሰደ እንዲጥል ነው የታወጀው። ስለዚህ የመንግስት አዋጅ ከባድ ነው፣ ወደ ላይም ወደ ታችም ያስቀጣልና ሁሉም ሰው ያለችውን ቆሻሻ እየወሰደ እዛ ጉድጓድ ላይ ይጥላል። ጉድጓዱ ስር ያለው ደግሞ አስደናቂው ሰው ሁሉ ያዳነው የሕይወት ራስ የሆነው የክርስቶስ የማዳን ስራ የተከናወነበት ቅድም የክርስቶስ ዙፋን ብለውታል። መስቀሉ የክርስቶስ ዙፋን በዛ ላይ ሆኖ ነው ዓለምን ያዳነው። በዛ ላይ ሆኖ ነው ሁላችን የዳነው። ዙፋን ነው፣ የፍቅር ዙፋን፣ ሁላችን የዳንበት ታላቁ ዙፋን። እሱን ቀብረውት ነበረ። በዛ ላይ ነው ብዙ ነገር የተደፋበት። ዛሬም ቢሆን ወገኖቻችን እውነትን የያዘ ሰው እውነት ያለው ሰው ብዙ ነገር ይገጥመዋል። እውነትን ይዞ ሁሉ ጊዜ ጥሩ ነገር ይገጥመኛል ብሎ ማሰብ ጥሩ አይደለም። እውነትን ስትይዙ በተቃራኒው ብዙ አይነት መከራ ይገጥማችኋል። በግራም በቀኝም ጦሩ ይወረወርባችኋል። በፊት በኋላ ብዙ ነገር ይገጥማችኋል። ምክንያቱም የያዛችሁት እውነት ነው። እናንተ ጋር ያለው እውነት ነው። ከእናንተ ጋር ያለውን እውነት ሁሉ ጊዜ የሰይጣን ዓላማው ማምከን ነው። ሰይጣን ሁሉ ጊዜ የተጸነሰውን ጽንስ የሾተል አይነት ስራ ነው የሚሰራው፣ እንዲጨናገር ማድረግ ነው። ስለዚህ የጽድቅ ስራ ይህን ሁሉ እየታለፈ ስለሆነ በምትችሉት ሁሉ የታገላችሁ ባለቻችሁ ጊዜ እዚህ ሀገር ጊዜ ውድ ነው። እየታገላችሁ የምትሰሩት ስራ የሚያሳየው ጠንካራዎቻችን እናቶቻችን ነው። የብዙዎቹ ቅዱሳን በዚህ ሰዓት የገሌ እናት ብዬ ልጠቅስላችሁ አልችልም። ግን እንደው 2-3 ከዛሬው ጋር በጠቅስ በእናቶች ምክንያት በስደት ላይ እያሉ የሰው ሀገር ኑሮ ሁሉ ባህሉ የተለየ ነው። ግን በዛ ሁሉ ውጣ ውረድ ውስጥ በጥርሳቸው ነክሰው ሃይማኖታቸውን ያስተማሩ ሶስተኛዋ እናት ናት እሌኒ። በዚህ ጥናት የመጀመሪያዋ እናት የሙሴ እናት ናት። የሙሴ እናት በግብፅ ሀገር ስደት በነበሩበት ጊዜ በስደት ሀገር ሃይማኖቷን በጥርሷ ነክሳ ነው በእግዚአብሔር በቤት ውስጥ ገብታ ልጇን ያሳደገችው። ከዛ በኋላ ምን አደረገ? ያን የመከራ ህዝብ
የመከራው ዘመን እንዲያልቅለት ባህር ከፍሎ ማሻገር የሚችል ልጅ ሆነ። ሌላው የቅዱስ ዮሐንስ አፈወርቅ እናት ነች። በጣም በቤተ ክርስቲያናችን አስተምሮ የበሰሉ ምሁራን የሚናገሩለት ዛሬም በቅዳሴ የሰማችሁት ያ ሁሉ የሚጥም ያ ሁሉ ምስጢረ መለኮት ምስጢረ ሥላሴ በሚያስደንቅ ሁኔታ የገለጸው ታላቁ ሊቅ ዮሐንስ አፈወርቅ በእናቱ ትምህርት ነው፣ በእናቱ ትጋት ነው ዮሐንስ የሆነው። እና ሶስተኛው ንግስት እሌኒ ነች። ምቀኛ ነው ከባሏ ጋር ያጣላት። ዛሬ መቼስ ትዳር በየትኛውም ክፍለ ዘመን ትዳር ምቀኛ አለበት። ትዳር ቅድም እንዳልኳችሁ ሰይፍ አለበት። በትዳር ውስጥ የሰርጉ ዕለት ብቻ ነው ትልቁ ደስታ ለሙሽሮቹ። ከዛ በኋላ ያለው በቀኝም በግራም ብዙ ፈተና አለው። ያንን ያለፉ እንደሆነ ነው እግዚአብሔር በመካከላቸው ሆኖ በበጎ ፍጥረት እየባረከ እያከበረ ደስታን እየሞላ የሚያኖራቸው። ቅዱስ ዳዊት እንዲህ አይነቱ በእግዚአብሔር የሚከበርና የተከበረው ሁለቱም ጠንካሮች የሆኑትን በጣም በሚገባ እንትን ያደርጋቸዋል። በቤት ውስጥ ብሲትከ ከመወይን ስሙር ውስተ ጽርሐ ቤትከ ሚስትህ እንዳማረ ወይን የተዋበች ናት ብሎ ይናገራል። ምክንያቱም በእግዚአብሔር ቃል ውስጥ ልቧ የታነጸች፣ በእግዚአብሔር ቃል ውስጥ ልቧ ያደገች እንዴት የተባረከች ናት! ለሚያዩዋት የምታስደስት የምታኮራ የእኛ ናት ቢባሉ ቢዛመዱ የምታኮራ አውቃታለሁ እንኳን በማለት ያኮራል። በእውነት መልካም እግዚአብሔር የሚያገለግሉ ሰዎችና እሌኒ በዛን ጊዜ ባሏ ንግድ ነው የሄደው። ታሪኩ የሚጀምረው በጣም ሰፋ ያለ ነው፣ ለማሳጠር ወዳለው ንግድ ሄዷል። አብረው ጓደኛሞች እያወሩ ሲመጡ የዓለመተማመን የዘመናት ጠንቅ ባልና ሚስትን በጣም ትዳር የሚያመክን ዓለመተማመን ነው። ይገርማቸዋልና ያንተ ሚስት ጠነክር ይሆን? አይ ያንተስ አትጠነክርም፣ ያንተስ አትጠነክርም እየተባባሉ ሲባባሉ የእሌኒ ባለቤት እኔ ሚስቴን አምናታለሁ፣ የትኛውንም ዓመት ብቀመጥ ፈተና አልፋ ነው መስቀል ያወጣችሁ። ወገኖች ወደ ኋላ ታሪኩን ልንገራችሁ። የትኛውንም ያክል ዓመት ብቀመጥ አምናታለሁ፣ አውቃታለሁ፣ ምን ነገር አታደርግም፣ ታምና ትጠብቀኛለች አለ። ይህንን የሰማ ሰይጣን ቅድም ያልኳችሁ ሾተ ላይ በሆነ ወሬኛ በኩል አልፎ ሄዶ ከመድረሳቸው በፊት ሁለታቸው የሚያውቁትን አንድ ምልክት ዕቃ ይዞ ወጥቶ ገና ከቤት ሳይደርሱ አምናታለሁ፣ ትታመናለች ያልከኝ ያልካት ሴት ይሄው ከሌላ ሰው ጋር ታሳልፍ ነበር ብሎ አወራበት። አያችሁ ውሸት ተመልከቱ። ዛሬም እንደዚህ አይነት በበራቸው የሚያንኳኳ ውሸት ኢትዮጵያውያን በተለይ ኦርቶዶክሳውያን በተለይ ጋብቻውን እየፈተነ ያለው ውሸት። ጋብቻ ትልቁ ተቋም ነው። ዓለም ምስቅልቅል ያለው የሰለጠኑ ሀገሮች ዛሬ መከራ ያሳዩን በሕግ ሳይቀር እያወጡ እኔ ሴት አይደለሁም እኔ ወንድ ነኝ የሚሉ ሴቷ ወንድ ነኝ ወንዱ ሴት ነኝ የሚሉ ጋብቻው ስለተመታ ነው። ምክንያቱም ከጥንት ጀምሮ በጣዖት አምልኮ ነው ያደጉት። በኋላ በስልጣኔውም ሲመጡ ክንዳቸውም ሲበረታ በዓለም ላይ ያስፋፉት ያለ ይህንኑ ነው። ክፉን ነገር ነው ደፈቁት፣ ይህንን መልካሙን ነገር እና ጋብቻውን ለመምታት ሰይጣን ሮጠ። ያን ምልክት አሳዩ። ልቡ አዘነ። ለምን? በልዩ ሁኔታ የሰጣት የፍቅር ዕቃ ነበር። ዛሬም ለሚስቶቻችን ለየት ያለ ሁሌም የሚያስታውሱን ነገር እንሰጣለን አይደል? ትጣላችሁ ያ የሁለታችሁ ውል ነው። ያንን ውል የመሰለ አምጥቶ ሲያሳይ አዘነ ልቡ። ወደ ቤት ሲደርስ በቃ በደስታ ቤት ውስጥ እሷም በደስታ በቃ ልቧ ሰፍ ብሎ ባሌ መጣ ብላ ተሰተን ያየችው ፊት ሌላ ነው። ምክንያቱም በውሸት ወሬ የተሞላ ፊት ነው። ግን እግዚአብሔር ለበጎ ነው ወገኖች። ከዛ ብድግ አድርጎ በወቅቱ እንደ መቅጫ አይነት ያለ ነገር ነበራቸው። በባህር አድርጎ ሰውን ባህር ላይ መጣል። ሙሴም ባህር ላይ የተጣለ ልጅ ነው፣ በእግዚአብሔር ነው ያደገውና ሳጥን አዘጋጅቶ ክደሽኛል፣ ትዳርሽን አፍርሰሻል በሚል ሳጥን አዘጋጅቶ ባህር ላይ ጣላት። ስራሽ አውጣሽ ብሎ የእግዚአብሔር ክንድ ግን ይጠብቃት ነበር ወገኖቼ። የእግዚአብሔር ክንድ አይለያችሁ።
በየትኛውም ሰዓት ሁሉም በሚተዋችሁ ጊዜ እግዚአብሔር ከእናንተ ጋር የፍቅሩን ኔትወርክ ከአእምሯችሁ ጋር ካለ በምትተኙበት በምትነሱበት የምትጸልዩ ከሆነ አባይ ብላችሁ የምታለቅሱ ከሆነ ዛሬ ቅዳሴው ላይ እንደሰማችሁ አባት በጣም ያስገርም እኮ ነው። አባዬ የሚባል አባት አለን በመስቀል ላይ ደሙን ያፈሰሰው እሱ ከሁሉም በላይ የሚቀርበን እሱ ለልባችን የሚቀርበን እሱ ከሱ ጋር ከሆናችሁ ማይበልከ ወሞገድከ እንተ ላዕሌ ያህልፍ አለ ነብዩ ዳዊት። ነብዩ ዮናስም እንደዚህ ብሏል፣ ማይበልና ሞገድ በላይ ላይ አለፉ ምክንያቱም አንተ ከኔ ጋር ስላለ። ማይበሉ ሄዱ። መጨረሻ ላይ አሳ የሚያጠምዱ ሰዎች ያንን እየተንገዋለለ ወደ ላሳ መጣለን ብለው አሳውን ሲጠብቁ የተገኘ የሚያምር ሳጥን ነው። ሳጥን ውስጥ ደግሞ ከፈት ስትደረግ ውብ የሆነች የምታበራ ውብ እንስት ተገኘች። ይችንማ ለኛ አናደርጋት፣ ይችንማ ወስደን ለንጉሱ ለጌታችን ነው ብለው አስረከቧት። እሷም ወዲያውኑ የእምነቷን ስራ ነው የሰራች። ኢትዮጵያውያን እህቶቻችን በዚህ ጎበዞች ናቸው። በነገራችን ላይ የእስራኤልና የኢትዮጵያ የታሪክና የማንነት ትስስር ከፍተኛው ታሪክ አለ። እንዳትሳሳቱ። ሙሴ የኛ አማች ነበር፣ ግልጽ ነው። ሙሴ የኢትዮጵያውያን አማች ነው። አሁን ያለው ታሪክ ካርታውን አሁን እንደምናየው አይደለም። የኢትዮጵያ ነገስታት እስከ ኢራን ድረስ አልፈው የሚሄዱ ትልቅ አጠቃላይ ምስራቅ አፍሪካን ይዞ እስከ እንትን ድረስ እስከ ህንድ እስከ ኢራን ድረስ የሚሄድ ትልቅ ግንኙነት ያለንና የስነ ልቦናና የታሪክ ተቀራራቢነት ታያላችሁ። እንደገባች ከንጉሱ ቤት መጀመሪያ ያቀረበችው ያነሳችለት ከንጉሱ ጋር እምነት ነው። እኔ ክርስቲያን ነኝ አንተስ ምንድነው ያለችው። ዛሬም ኢትዮጵያውያን ሴቶች በጣም ቃል ያራቃቸው ካልሆነ መጀመሪያ እምነታቸው ጋር ነው እንትን አይደራደሩም። ብዙዎቹን እንኮራባቸዋለን። በሮት እግዚአብሔር አመስግኑት። ይሄ የኪዳን ቃል ስላለ ነው። ብዙ እህቶቻችን ከሌላ ዜጋ እንኳን ቢጋቡ የተጋቡትን ዜጋ አስተምረው ወደ ቤተ ክርስቲያን ያመጣሉ። በእውነት ይሄ ኩራት ነው፣ ዊዝደም ነው፣ ጥበብ ነው። ስለዚህ ንጉሱን አንተ እንግዲህ ካንተ ጋር እኔ ጋር የምትሆን ከሆነ እኔ በአብና በወልድ በመንፈስ ቅዱስ ነው የማምነው አለችው። ቁንስጣ ይባላል የታሪክ ስም ነው። የታላቁ ንጉስ ቆስጠንጢኖስ አባት ማለት ነው። ከዛ አጠመቀችው በጡቷ ይላሉ። እምነቱን ተቀበለው። ከዛ በኋላ ማን ተወለደ? ቆስጠንጢኖስ ተወለደ። ቆስጠንጢኖስ ሲወለድ ያሳደገችው በእምነት ነው። ያሳደገችው በፍቅር ነው። ያሳደገችው እግዚአብሔር እንዲያይ ያደረገች ነው። እንደው ማህበራዊ ሚዲያ ተቀስቅብን ካላችሁ አንዲት በጣም ደስ የምትልጅ ያለች በዚህ አልፎ እንደው ብቅስ እንደው ይሄ ትውልድ ምን እየጋጠ ነው። አንዳንድ ጊዜ እረኛ ሳሩ ላይ መርዝ ያለ ዋሽማ የሚባል ሳር አለ፣ አጣቋ የሚባል ሳር አለ። በገጠር ከብት ጠብቃችሁ የምታውቁ ያ ውስጡ ላይ ነፍሳትን ይዛልና ውስጥ ሆዳቸውን አንተን አስፍቶ ይገላቸዋልና እሱ እንዳይበላቸው እረኞቹ ያያሉና አንዳንዴ ብቅ ብለን ስናይ በዛ ጥሩ ሰው ነው ያለና ጥሩ ልጅ ያለች ልጇን ይዛ መዝሙር ምዘምር ውዳሴ ማርያም ዜማ ምታተኝ ጥሩ ልጅ በጣም የተባረከች ያ ልጅ አልቆ ምንድነው አስቡት። ዛሬም ማለ እግዚአብሔር ይሰራል። እናንተ አትስነፉ። ታሪክ ተርክ ሰዎች አይደለም። እኛ የማናያቸው ብዙ ኦርቶዶክሳውያን ስለ እግዚአብሔር የሚጨነቁ ስለ እምነታቸው የሚጨነቁ ስለ የሚሰሩ አሉ። እግዚአብሔር ሞገሱን ሁሉ ጊዜ ለሰዎች ይሰጣልና እንደዚያ ያሳደገችው ጁንዛ ስለ ኢትዮጵያ ስለ ሀገሩ ስለ ክርስትናው አገር እስራኤላዊ እንደሆነ ክርስቶስን የተቀበለ ክርስቶስ በመስቀሉ ብዙዎችን ያዳነበት መስቀል ደግሞ በግፍ የተቀበረ ከ300 ዓመት በላይ የታሪክ እንትን እኮ 300 ዓመት እኮ የስንት ሰው እድሜ መሰላችሁ? እስኪ ያስቡት። አንድ ሰው 100 ዓመት ይኖራል? ያ የብዙ ሰው እኮ 320 እና 300 እስከ 27 እስከ 28 እስከ 330 ድረስ ይባላል በታሪክ በግምት። ይሄ መስቀል እዛ ውስጥ የተሸፈነው መሬት ውስጥ ተመልከቱ። ይሄ ሁሉ ዘመን ኑሮ ግን አልተረሳም። ለምን ብልሆች ሰዎች በአፈ ታሪክ በውርን ውስጥ ያወራረሱት ነበር። ሁኔታው ትልቁን ታሪክ እንዳይረሳ ያደርጉ ነበርና ሁሉ ሰው ሙቶ አልቆ
አንድ ታሪክ የሚያውቅ ሰው ነው መጨረሻ ሌኒስ ጉዞ አስቀጥል ያገኘችው። ከዚያ ከመድረስ በፊት ግን እያስተማረች ስለመስቀሉ እያስተማረች የንጉስ ልጅ ንጉስ ይሆናልና አባቱ ንጉስ ሲሆን ንግስናውን ያን የተገፋውን የክርስትናውን ነገር እንዲያስተምር እንዲመልስ ያደረገች አሳደገችው። አያችሁ ይሄ ታሪክ ተፋሰስ ዛሬም እናቶቻችን አሁን ወዳሴ መዝሙረ እግዚአብሔር እረኛዬ ነው በልዑል ማደሪያ እንዴት አድርገው እንዳስታስ ያረጉት ቅድም ውዳሴ ማርያም ማነው መዝሙረ ዳዊት ሲናገሩ እንደው ዝም ብሎ ይመጣ አይደለም ወከው ተንቀሳቅሶ ነው። እና መጨረሻ ምንድነው የሆነው? ወደ ያባቱ ዘመን አለፈ፣ ልጅየው ተተካ። መጨረሻ ለእናት ብዙ ብለታ ይዋላ እንደው ቢኖራችሁ ለእናታችሁ ማታረቁት ነገር የለም። ምን ላርግልሽ እናቴ ብሎ ሲላት አይ ምንም ልታረግልኝ አልፈልግም፣ የጌታዬ የመድኃኒቴ የኢየሱስ ክርስቶስ መስቀል ተቀብሮ ትቢያ የበነነበት ዘመናት ካስቆጠረ ነው ከ300 ዓመት በላይ ሆኖታል። እሱ ብቻ ወጥቶ ማየት ነው የምፈልጋላችሁ። አያችሁ ልዩት ይኸው መንፈስ ቅዱስ ያደረበት ሰው በእግዚአብሔር ጋር ነው የሚያገናኘው። መንፈስ ቅዱስ የተለየው አንድ ገር የነበረ በሰፈር ስንኖር እንዲህ የበደለን እሱን እሰርልኝ እሱን አሰቃይልኝ እንዲህ የሚሉ ደግሞ አጋንንታዊ ጣዖታዊ አስተዳደግ ያደጉ በጥንቆላ መንፈስ ያደጉ ልባቸው ለእግዚአብሔር ያልታየ የማይታይ ክፋትን የወረሱ ለልጃቸው ክፉ ነገር ነው የሚያሳይ። ለሌላ ልጅ በመልካም ነገር ነው ያሳይ። የማም ችግር አለ ከሚያው ከወንዱ ወንድ ከሴቱ ሴት አሰራር አስከትላ ሃይናትን አሲዞ ላካት። ቀጥታ ሄዳ ስትጠይቅ ታሪክ እንዲናገር ነው የጠፋው። ዛሬ እያወቁ የማይናገሩ ብዙ ሽማግሌዎች አሉ። ሽማግሌው ፈሪ፣ በወቅቱ የነበረው ፈሪ፣ በወቅቱ የነበረው አስተዳዳሪ ፈሪ። የሰይጣን ኃይል ሁሉ ጊዜ እየደቆሰ እገሌ ግዛን የሚል የዝም ብሎ የሙት መንፈስ አንተም ግዛ እንጂ አንተም ማስተዳደር እንጂ አንተም ኦርቶዶክሳዊ ምራ እንጂ አገር ግን ይሻላል። የዘቀጠ አስተሳሰብ ነው። እንዲህ እያሉ የሚኖሩ ታሪክ የሚያጠፉ ነበሩና ታሪክ ለመናገር እንኳን የሚያስገርፉ ወሬኞች ስለነበሩ ሽማግሌዎቹ ፈሩ። እሌኒ ጥበብ ተጠቀመች። የእግዚአብሔር ሰዎች አይገርፉም። በተለይ ኦርቶዶክሳውያን ሲመሩም አይገርፉም፣ ቀኝም አይገዙም፣ አያሰቃዩም፣ ታሪክም የላቸው። የሩሩ የእግዚአብሔር ልብ የኢየሱስ ክርስቶስ ልብ ስለሆነ ያላቸው ጥበብ ነው የተጠቀመችው። ገራፊ አይደለም ልጇ የሚሰጥ እሷም ገራፊ ገረፉ ብትል ይገርፉላታል። እሷ ግን እንደዛ አይደለም ያለችው። ለሽማግሌው የሚያስፈልገው ምግብ ቀረበ። ከምግብ በኋላ ውሃ ይጠማል። ውሃ ትንሽ ይጥመውና ከዛ በኋላ ውሃ ለመጠጣት ታሪክ እንዲነግረን ስምምነት እናደርጋለን አላቸው። ጥበብ እግዚአብሔር ተመልከቱ። ጨው የበዛበት ምግብ ኪራቆስ የሚባል ሽማግሌ የተገኘው ሁሉ አልቆ በዛዘና ምግቡ ሰጡ። ጨው የበዛበት ነው፣ ተመገበ። ከዛ በኋላ ውሃ ፈለገ። አባቴ እንዲህ ጌታዬን መስቀል የቱ እንደሆነ ብትነግረኝ ውሃው ይቀርባል አለችው። ምንም ምስጢር ማላወጣም አልናገርም እሱ ነገረኝ ብዬ ሳንተር መፍቀር አይመስለኝም ከህዝብ ፍርሃት የተነሳ። ምክንያቱም ታሪክ የሚነግራት አታለች። ብዙ ጊዜ የእስራኤላውያን ብዙ ጊዜ ስደት መከራ ብዙ መከራ ገጥሟቸዋል በታሪክ እና መጨረሻ ላይ ግን ያንን ሽማግሌ በመንፈስ ቅዱስ ተግባብቶ ነገራት። ከሶስቱ ተራራዎች አንዱ እንደሆነ ሲወራ እንሰማለን። በዛ ላይ ለዘመናት የወደቀ ነገር የሚጣል ነገር ሲጣልበት እንደኖረ እንሰማለንና ዘማዱ ሶስቱ ተራራ ይታየሻል ከነኛ አንዱ እንደሆነ ነው የሚሰማው ብሎ ነገራት። መጋቢት 10 ቀን ቁፋሮ አስጀመረች። የእግዚአብሔር መልአክ ቅዱስ ሚካኤል በሩቅ ይነግራት ነበር ይላል። በሌሊት ስትጸልዩ ይነግራችኋል እኮ ዛሬ ምሪታችሁ ይነግራችኋል። ይገርማችሁ በጣም መንፈስ ቅዱስ ክርስቲያን የክርስቶስ ቤተ መቅደስ ነው። መቅደስነታችሁ ካመናችሁና ከተከታተላችሁት ቀን የሚሆንባችሁ ሌሊት ይነግራችኋል። እንዳትጠራጠሩ ይላል። መንፈስ ቅዱስ ገላጭ ስለሆነ መልአኩ መጣ ነገራት። ደመራስ ደምራ ዕጣን ብታስጨስ ከዛ በኋላ የእግዚአብሔር ጸጋ እንደሚያሳያት ቅዱስ ሚካኤል ነው አብሯት ያለው የሚረዳት መልአክ ነገራት። መስከረም 10 መጋቢት 10 ቀን ያንን ደመራስ ደመረች። ዕጣን አስጨሰች። ዕጣኑ ጢስ ወደ ላይ ወርዶ ተራራ ያለበት ላይ መስቀሉ ያለበት ላይ ሰገደ። 6 ወር ነው ቁፋሮ የጨረሰ። ምን ያክል ጥልቅ ቢሆን ነውና አቤት! ግን እውነት መቼም ቢሆን ተቀብሮ አይቀርም። ከ6 ወር በኋላ አንድ መስቀል ታየ።
የጌታ መስቀል መሆኑን የምታረጋግጡት የታመመ የዳነ እንደሆነ ሽባ የሆነ የተተረተረ የተራመደ እንደሆነ ነው ብሎ ነገራቸው ስለነበረ የታመመ ዙሪያውን ተሰበሰበ። መቼስ እውነት በሌለበት ዘመን በሽታና ክፋት ነው የሚነግስ። ብዙ በሽተኛ በዙሪያው ነበር። መጠመቂያው አካባቢ እንደነበረው አንደኛው መስቀል ወጣ። የታመመ አደረጉበት፣ አላዳንም። ለምን? በግራና በቀኝ ያታይና ዘይማ የሚባሉ ስለነበረ አሁንም ወጣ፣ አላዳንም። መካከል ላይ ያለው ወጣ፣ እሱ ላይ ሲያስቀምጡበት የታመመው ዳነ። ክብር ለአምላካችን ይሁን። ይህ መስቀል ከዚህ በኋላ ይህንን መስቀል በቤተ መቅደስ ውስጥ ይኖር ነበር። ከዛ ፋርሶች ፋርስ ባቢሎናውያን ኢራቅና ኢራን የሚባሉ ኃያላን ነገስታት ናቸው። ብዙ ጊዜ ሲያስቀይሙ እስራኤላውያን ጦርነት ወደዚያ ይመጣል፣ ማርኳቸዋል፣ መስቀሉን ይወስዱታል። እንዲህ እያለ ለብዙ ጊዜ ቆይቷል። እየተማረከ ምን እያለ ኢትዮጵያ ግሸና ተሸነው ለቃችሁ ዛሬ እና እንደዚህ እያለ ይኖር ነበር። በቆስጠንጢኖስ ዘመን አብያተ ጣዖታት ይታጸዋ ወአብያተ ክርስቲያናት ይትረሃዋ የጣዖታት ቤቶች ይዘው ከዚህ በኋላ ለቆስጠንጢኖስ የዚያች በስደት ያደገች እናት የንግስት እሌኒ ልጅ ክርስትናው ይስፋ ጣዖታት ይዘዋል። እነ መክስሚያኖስ የሚባሉ ዛሬ የዚህ ምዕራባውያን አሁን ያሉት ሰዎች እንደው ኢትዮጵያውያን ወጣቶች አትሰለሙ። በቲቪ የምታዩዋቸው በፊልም የምታዩዋቸው መቼም ሰይጣን ሊያጠፋን የተሰለፈ በፊልም ነው። አለባበሳቸው አካሄዳቸው አትቅሩባቸው። እናንተ ናችሁ ኦርቶዶክሳውያን የምታስቀኑ። አሁን የእናቶች አለባበስ እንዴት እንደሚያስቀና እና እነኛ ጣዖታት የሚያመልኩ የነበሩ የታላቁን የቆስጠንጢኖስን ኦርቶዶክስ ዓለምን ይመራ ነበር። ዓለም ሁሉ በኦርቶዶክስ ያመን ነበር። እንዲከታ ያደረጉት እነሱ ናቸው። በተለይ በኋላ ካቶሊካውያን ኦርቶዶክስን እንዲኮደኮድ ከኦርቶዶክስ እየቀሙ ለስምና ነው የሰጡት። ታሪኩ ነው የምነግራችሁ። ሰሜን አፍሪካ እንዳለ በሙሉ ክርስቲያን የነበረው በሙሉ አረቡ በሙሉ ዱባይ አሁን ምንለው አሁን ክርስቲያን የነበረ አገር ነው። በነገራችን ላይ ይሄ አረቡ ዓለም አብዛኛው ክርስቲያን ነበር። ከክርስትና በፊት ጣዖት ያመልኩ ነበር። ከዛ በኋላ ግን መሐመድ ዋሻ አካባቢ ተነሳ። ከዛ አባ በየራ የሚባል አንድ መጽሐፍ ጽፎ ሰጠው። ሰማይ ወረዳና ያንን ይዞ እሱ እዛ ሲነሳ የትም አይደርስም ብለው ያን እንዳለ አካባቢውን ሰጡት። ሚኒሊስቱን እስከና ግማሹን አፍሪካ እንደ ስጦታ ነው የሰጡት። እንደዛ እያለ ነው ክርስትናው እየተኮደኮደ የመጣው እንጂ በሙሉ አሁን ዛሬ ብናየው ሱዳን፣ ሶማሊያ፣ የመን በሙሉ የክርስትና ሀገር ነው የነበረው እስከ ዱባይ ድረስ። አሁን እስላም አሁን የምናየው ትልልቅ አረብ ሀገር በሙሉ ክርስትና ነው ባግራውንዱ። በአርኪኦሎጂስት ጥናት ቢጠና የሚገኘው የክርስትና አሻራ ነው። ሶማሊያ ውስጥ ብትሄዱ የምታገኙት ቤተክርስቲያን ነው። ብዙ የአርኪኦሎጂ ሻጥሩ እንዲሁ እምነቱን ትተውት አርኪኦሎጂስት ቢያጠሩ እምነቱን እዛ ውስጥ በመላው ክርስት ኦርቶዶክስ እንደነበረ የቤተክርስቲያኑ ፍርስራሽ ብዙ ነገር ያሳያል። ነገር ግን ምን ይደረግ ልጅ አባቱን ካልመሰለ እየጠበበ ነው የሚሄዱ። እየጠበበ አሁን ካለንበት ደርሰናል። ወደ መስቀሉ ታሪክ ሶስታችሁ ከዛ በኋላ እየተማረከ ሲያስቸግር ምንድነው የተደረገው? ለአራቱ ዓለማት እንዲካፈል የተደረገው የክርስቶስ መስቀል። አራቱ ክርስቲያኖች አንዱ ግብጽ ነበር የገባው። ወደ ግብጽ የገባውን የግብጽ ክርስቲያኖች ያዙት። ከዛ በኋላ በአፄ ዳዊት ዘመነ መንግስት ቀረብ እያረኩት ልምጣ ፓርቶች እየማረኩ ከሚያስቸግሩ ተብሎ ሲከፋፈል ለአራቱ ዓለማት ለአፍሪካ የመጣው ወደ ግብጽ ነው። መጨረሻ ግብጻውያንን አረማውያን ያስቸግሯቸው ነበር። እየጨፈጨፉ ምላሳቸውን እየቆረጡ ሃይማኖታቸውን እንዳያውቁ ያረጋቸው ነበር። እንዲህ ሲገፉ የኢትዮጵያ ነገስታት እየሄዱ ያድኗቸው ነበር። እየሄዱ እየተዋጉ ያድኗቸው ነበር። ኢትዮጵያ ማንም ገዝቶ አያውቅም። ማንም ተዋግቷት አያውቅም። ማን ዛሬ በባንዳና በወዳደሮች እንዲህ አጥበው እንደሚያዋት አይደለም። ትልቅና ክንደብርቱ ሀገር ናት። የቀበሯት ቀበርናት የሚሉ ሰዎችን እየቀበረች እያደገች የምትሄድ ብዙ አጠፋናት የሚሉትን በታሪክ ተመልከቱ። አጠፋናት የሚሉትን እያጠፋች ዜሮ እያስገባች የምትሄድ ትልቅ ሀገር ናት። እስከ ዕለተ ምጽአት የእግዚአብሔር የኪዳን ምድር ናት። ማንም አይነካም። ስለዚህ
ጣዖቶቹ ያን አሁንም ችግር ሲደርስባቸው የኢትዮጵያው ንጉስ አጼ ዳዊት ሆኖ ተዋግቶ መጨረሻ የግብጽ ሰው ምን ስጦታ እንስጣችሁ ለዚህ ውለታችሁ ሲባል አይ እኛ የምንፈልገው የክርስቶስ መስቀል ነው እኛ ሌላ ውለታ አንፈልግም አሉ የማንም መስቀል ታሪክ ነው የምነግራችሁ ብር ታሪካችን ማውቃለ የክርስቶስ መስቀል ነው የምንፈልግ ሌላ አንፈልግም ግማደ መስቀሉ ወዚህ ያለበት ግማደ መስቀሉ ብዙ አጼ ዳዊት በስናር በኩል ስናር የተካባለ ነው ያላቀ ታሪኩ ነው ካርታው ግን ስናር በሰሜን ጎንደር በኩል በመተማ በኩል ያለ ሱዳን ደብረ ስናር የኢትዮጵያ አካል የነበረ ኑቢያ ሱዳን ኑቢያ ነው የምትባል ነበር የኢትዮጵያ አካል የነበረ በዛ በኩል ሲመጡ መንገድ ላይ በቁራቸው ወድቃ አረፉ ከዛ በኋላ ልጃቸው ተተካ እንዲህ ያለ በእግዚአብሔር ምሪት ኢትዮጵያ አካባቢ ደረሰ ኢትዮጵያ አካባቢ የተለያዩ ቦታዎች ላይ አርፏል ታሪኩ ስናገር ላይ ሰፋፈርች በመጨረሻው ላይ ግን መስቀሌን በመስቀለኛ ቦታ አስቀምጥ የሚል ምሪት አገኘ ያ መስቀለኛ ቦታ ሲፈልግ የተገኘው ወሎ ውስጥ ግሸን ደብረ ከርቤ የሚባል ትልቅ ተራራ ላይ ተገኘ እዛ ተራራ ላይ መቼም ሄዳችሁ ያያችሁ ሰዎች እኔ እድሉ ስለነበር አይቼዋለሁ አውቀዋለሁ ተራራው ላይ ስትወጡ ብቻ መንፈሳችሁ የሚሰማውን ሐሴትና ደስታ ነግራችሁ ነው አልችልም በዚህ ስትሄዱ ልክ መስቀል ነው በዚህ ስትሄዱ ጫፉ ላይ ያሉ መስቀል ክንፍ ላይ ያላችሁ ነው የሚመስለው ቤተክርስቲያኑ በየጫፋቸው ላይ ያለ በዛኛው ጫፍ ላይ ስትሄዱ ያሉ ጫፍ ላይ እና እዛ ቦታ ላይ አጼ ካሌብ ዘመነ መንግስት የእግዚአብሔር አብ ቤተክርስቲያን የእመቤታችን ቤተክርስቲያን ተሰርቶ ይኖር ነበርና በእንጨት ነበር እንዲሁ ቀለል ባለ ሁኔታ ተሰርቶ የሚኖረው ከዛ ላይ የእመቤታችን ቤተ መቅደስ ነበር የነበረው በኋላ የእግዚአብሔር አብ ቤተ መቅደስ ተሰራ የጌታችን ግማደ መስቀል እዛ ላይ አረፈ ክብር ለአምላካችን ይሁን እና ኢየሩሳሌም ላይ የወጣው ብቻ ሳይሆን አሁን እስካለው ድረስ ነው የምናየውና ይሄን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስከረም ወር 3 ጊዜ ታስባለች መስከረም 10 መስቀልን ታከብራለች መስከረም 10 መስቀል የሚከበረው መጀመሪያ ኢትዮጵያ ምድር ላይ እግሩ የረገጠበት ስለሆነ ቀጥሎ መስከረም 17 ዛሬ ታስባለ ዛሬ የሚከበረው በዛሬ ወደ ስለወጣ ቀጥሎ መስከረም 21 ይከበራል መስከረም 21 ብዙሃን ማርያም የግሸን ማርያም እዛ ቦታ ላይ ያረፈበት ስለሆነ ስለዚህ በመስከረም 3 ጊዜ እናከብራለን ማለት ክብር ለአምላካችን ነው የመስቀል በረከት ተወላችን ነው እንዲህ አይነቱ ታሪክ ስንተርክ የሚሰሙን እንደናንተ ልጆቻችን አድርገው ቋንቋቸውን እንዲሰሙን እንደልባችን እንድንሰብካቸው እናቶቻችን ይሄን ሁሉ ታሪክ በልባቸው አድሮ እንድትበረቱልን እንመኛለን አሁን ምንም የምንሰማው የምንናገረው ይሰማሉ ማለት ነው መጽሐፍ ቅዱስ ብትጠቅስ እነ ውዳሴ ይሰሙናል ማለት ነው እነ ሴት ይሰሙናል ማለት ነው እና እንድትበረቱልን ለማሳሰብ ነው ሰፋር ገያዘው ስላላይ ጋዘየው እንኳን ሰፋር ገያዘው ተብዬ እንደውም በጋና ካተባልኩ ተዋጣቆ ስለሚሰጥ ታሪክ ብዙ አስረዝማለሁ በጣም ይቅርታ አምላካችን ካመቱ ያድርሰን ከዚህ ቀጥሎ የምናገረው ምስጋና ነው ይህንን የመሰለ ድል ይህንን የመሰለ ጊዜ እግዚአብሔር ሰጠን በዚህ ጊዜ ላይ ደግሞ የእግዚአብሔር ልጆች በምትችሉት አቅም ሁሉ እየበረታችሁ በተለይ ሰብካ ጉባኤ አባላት ባላቸው ጊዜ እኔ ምግብ ስታዙኛል አልችልም ምግብ ነው ብር ነው ከመልሰን እናንተ እሺኛ ሰራለን እያላችሁ ስራውን በሙሉ ተሸክማችሁ በትችሉት አቅም እየሰራችሁ ነው ያላችሁ እግዚአብሔር ትከሻ ይሰጣል ደግሞ ነገ ደግሞ እናንተ ተክቶ የሚሰራ የሚታሰስ የሚያገለግል ሁሉም አገልግሎት ስለሆነ በእውነቱ የመናን ልጆቻችን እግዚአብሔር እንዲተካልን እናንተም እንድትበረቱ ይህንን በጣም በሚያስገርም ሁኔታ በጥንቱ ዘመን በነገስታት በመኳንንቱ ነው የምንሰማው የጮማ የሚባለው በጣም በሚያስገርም ሁኔታ ነው ሁሉ የወንድሞቻችን ዝግጅት ነው የነካሳሁን ዝግጅት ነው አመስግኑላቸው እግዚአብሔር እግዚአብሔር ብቻ ነው የምንረዳቸው በብዙ ነገር እግዚአብሔር ነው ያገዛቸው ያለ ብዙ እየሰሩ ነው አሁን በሚቀጥሉት ጊዜያት በእውነቱ ነው ሁላችሁም ስለት ይሆነው ይህንን ቤተ መቅደስ ቶሎ ጀምረን ቶሎ እንድንጨርስ
አቡነ ዘበሰማያት ስትጸልዩ ጸልዩ እግዚአብሔር ከገንዘብ በላይ እሱ ነው የሚሰማው በሐሳባቸው በገንዘባቸው በንብረታቸው የሚያገለግሉትን እሱ ደግሞ ከሌላቸው ሐሳባቸውን የቤተክርስቲያን ቅዳሴ መጽሐፍ ተቀበል ነው የሚለው እግዚአብሔር በሐሳብ በቃ የሚሰጠው ቢያጣንኳን ሰው ጥሩ ሐሳብ ካለው እሱ እግዚአብሔር ይሰማልና ቶሎ ጀምረን እንድንፈጽም እግዚአብሔር ይርዳን ዘመኑን የሰላም የበረከት የጸጋ ዘመን ያድርግልን አባቶቻችን በእድሜ በጤና ይጠብቅልን በረከተ አቦር ሊቃነ ጉባኤ ያቆናቱ ሁላችሁንም እግዚአብሔር በበረከት ይባርካችሁ በቸርነቱ ሁላችንም ይህንን እድል የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን አሁን ወደ መድረክ መሪው መልሳችኋለሁ ወስብሐት ለእግዚአብሔር